እናት ይቅርታ አንድ ነገር ላስቸግርሽ። ይህንን ወረቀት እዛ ለሚመጣው ልጅ ስጭልኝ። ማን ነው የሰጠኝ ካለሽ ወንድ ነው የሰጠው በይው። አመሰግናለሁ እናት። ያው እዛ ጋር አባት ነው ማለት ነው ልጅ ነው እንጂ ሊማለቀው ደህና ነሽ? አሁን ደህና ነኝ። ቀለል ብሎኛል። ትንሽ ሐኪም ቤት እንሄዳለን። በዛውም አየር ትወስጃለሽ። ለዶክተር ደውዬላታለሁ። የሆነ መድኃኒት አዛልኛለች። እሱን ስወስዱ ይሻለኛል። እና የት አለ መድኃኒቱ? አለ ስልኬ ላይ ነው እና ወረቀቱ ቦርሴ ውስጥ አለ። እሺ በጣም እርቦኛል። አለ ምግብ ታምጣልንና ትበያለሽ አንቺ። አይ እኔ አልበላም። እንደሱ አይሆንም። አለም አቤት። አቤት ፋሲል። አለምዬ በጣም እርቦኛል። እሺ ምን እንዳዘጋጅልህ ትፈልጋለህ? ቤት ያለው። እሺ ፋሲል ማለቴ ጋሽ የኔ ውድ ሻወር መውሰድ ይኖርብኛል። እሺ ኤልሲ ወይ እሱ ጠረጴዛው ላይ የሆነች ወረቀት አስቀምጫለሁ። የሆነ ማላውቀው ሰው ነው የሰጠኝ። እስኪ እዩ። ሲመንቺ እዛ ጋር የሆነ ወረቀት ወድቆብኛል። ፈልጊ እስኪ። እሺ እኔ አወጣዋለሁ፣ አትታገሉ። አተሹ ነው? አዎ አላገኘሁትም። የለም መሰለኝ። ተይው በቃ እንደውም ይቺ ፋሲል ሲመጣ ያዟል። እሺ የቱ ጋር ነበር የወደቀብሽ? ምን ዛጋው? አሁን እሱን ተመጀመሪያ ለምን ምግቡን አትበላ? ምናልባት አስፈላጊ ነገር ቢሆንስ? እኮ በኋላ ታያዋለህ። እንደምረሳ እያወቅሽ። እኔ አስታውሳለሁ። አንቺም እኮ ከኔ የባሽ ልበ ቢስ ነሽ። እሱን ተውና
ቅድም እንድታቅፈኝ እፈልጋለሁ አላልኩም ነበር? በደስታ ነው። አሁን ማን እንደሚረሳው ምንክ ሳስበው ሁኔታውን ማመን ነው የሚሻለኝ። አሁን እንድና ምግቡን በልተህ ተመለስ። እርቦ ካልነበር እንዴ? ደግሞ እኔ መረቦኛል። እንብላ መጀመሪያ። ወይ ምግቡ ቢቀርስ? ኤልሳ ግን እንዴት እስካሁን አለው ብለች የሚባል ማን ያምናል? እቺ ልጅ አመረረች እንዴ? አታነሺውም እንዴ? አናዳኛለች። እባክህ እናቴ ናት፣ አላነሳውም። እናትሽ እኮ ነች። ኤልሲ፣ እሺ በቃ ናፍቀሽኛል። ይህን እንደልሽ አይደል የምትፈልጊው? በቃ ልወጣ ነው። የምትፈልጊው ነገር ካለ ደውይልኝ። እረስቸው መድኃኒት ውስጥ የሚገዛ ስልኬ ላይ አለ። እናትሽ ቴክስት እያደረጉልሽ ነው። የማዘዣ ወረቀቱን ከፈለክ እዛ ሳሎን ቦርሳ ውስጥ አለ። እሺ፣ ስወጣ ወስደዋለሁ። አለም አለም! አቤት።
ደህና ነሽ? ደህና ነኝ። እባክሽ ይሄን ደረጃ ተጠንቀቂ። ሰላም አይበቃ። እሺ ሰላም ዋል። ረስቼው። ነይ አብረን እንሂድና ከፋርማሲ መድኃኒት ይዘሽላት ትመጫለሽ። እሺ አንዴ ልብስ ቀይሬ ልምጣ? ትችያለሽ፣ ግን በጣም ስለምቸኩል አፍጥኝ ነው። እሺ አልቆይም። ወይ አለም በጣም ቆየሽ እኮ። ደግሞ በጣም አምሮብሻል። ያን ያህል እኮ ሩቅ አንሄድም። ሩቅ አንሄድም እንዴ? እኔም አብረን ስንሄድ እኮ እንዳላሳፈርክ ብዬ ነው። ስለምን ማሳፈር ነው የምትወሪው? እኔ እንደዚህ አይነት ሰው እመስላለሁ እንዴ? እሺ በቃ አሁን እንዳይረፍድብህ እንሂድ። ልክ ነሽ የኔ ነገር። ነይ እንሂድ።
ሲያናዱት ፋርማሲው እንደዚህ ቅርብ መሆን ነበረበት። መድኃኒቱ ሲሆን ቶሎ መገኘት ነበረበት። ቆይ ምን ለማድረግ ነው እየሞከርሽ ያለሽው? አንተ ሰው ያማህል እንዴ? ቆይ ፋሲል ቢኖርስ? አዎ ያመኛል። ደግሞ ቢኖርስ ምን አገባኝ? አሁን ለምጠይቅሽ ጥያቄ ትክክለኛው መልስ ብቻ ትሰጪኛለሽ። ምንም የምነግርህ ነገር የለም። በቃ ሁሉንም ነገር በስልክ እንዳወራ ነው። ተይ እባክሽ። አንቺ ስለፈለግሽ ብቻ ነገሮች የሚያበቁ ምን ይመስልሽ? አዎ እኔ ስለፈለግኩ ብቻ። ሲጀምር መጀመሪያም ነገር እየሆነ የፈለኩት እኔ ነበርኩ። ዋሽው እንዴ? አሁን ደግሞ የፈለኩት እኔ ፈለኩት። እኔ ደግሞ አልፈለኩትማ። ኤልሲ እስኪ አይኖችን በደንብ ያቸው። ናፍቄሻለሁ። ናፍቆሽ አቤል እባክህ ጠጋ በልልኝ። የሆነ ሰው ላይ ይችላል። ማንም ይመጣ ማንም እኔ ግድ የለኝም። ኤልሲ እስኪ አይኖችን ያቸው። አልናፈቁሽም? አይኖችሽ እኮ ምንም እንደዛ አይደለም። አቤል አይን መረዳት እያቆምክ ነው መሰለኝ። ኤልሲ ናፈጣለሽ። እንደዚህ ያለ ውሸት በጭራሽ ያለሽ። አቤል እባክህ ራስን ዋሸት አቁም። ኤልሲ እስኪ አይኖችን በደንብ ያቸው። አቤል እኮ አቤል ተወኝ እባክህ። በጭራሽ ልትወሽ አልችልም። አየሁ አይደል የስራህን ውጤት። በእርግጠኝነት አይታለችም ሰምታለችም። ችግር የለውም። ይህን ጉዳይ ማስተካከል አይከብደኝ። ምን ውሽማ ልታረጋት ብሷል? አንቺ ለምትናገሪው ነገር ስነ ስርዓት ይኑርሽ። እሺ አሁን ሂድልኝ እባክህ፣ ከዚህ ውጣልኝ። ችግር የለውም እሄዳለሁ። ከዛ በፊት ግን አንድ ቅድመ ሁኔታ አለኝ። ምንድን ነው? ከሰዓት እኔ ቤት ትመጫለሽ። በፍጹም አላደርገውም አቤል። ትመጫለሽ አውቃለሁ። እንዳትቀሪ። እኔ የምልሽ ምን ልስጥህ? ምንም አትሰጪኝ። ቀደም የሰማሽው ነገር አለ? አይ እኔ ምንም አልሰማሁም። እንደሱ ቢሆን ይሻልሽ። ከሰማሽ ጥሩ አይመጣም። እሺ ፋሲል ይሄንን ነገር ከሰማ ግን እንደነገርሽ ወቂ። ይሄኛው እንደሰማሽኝ ተስፋ አደርጋለሁ።
እንደማያስችልሽ አውቄ ነበር። አቤል የመጣሁት እንድናወራ ብቻ ነው። እንድትነካኝ አልፈልግም። ቴንጂንሲ ልቤን ማመሰል ካትስበሉኝ የምሬን ነው አቤል። እሱ እንደኛ እስኪ ምን ያለ ማፈቅሽ ነው? አየህ እስከ ዛሬ ልረዳው ያልቻልኩት ችግር ያለው እዚህ ጋር ነው። አንተ እኔን የምትፈልገኝ ስሜትን ለማርካት ነው። እስከ ዛሬ ድረስ እንዴት ነው ያልታየ? እያወራሽ ነው አይ አይደል አቤል፣ ምን ያህል ደደብ እንደሆንኩኝ። ለማንኛውም ከዚህ በኋላ የኔን ያንተ ግንኙነት እንዳበቃ ልነግርህ ነው የመጣሁት። እኔን እርሳኝ። እሱ ማለት አንቺ ሰምኝልሽ አሁን እንዴት ነሽ? በስተቀር እያሰብሽ አይደለም። ተረጋጊና ነው ነገር ነው። እንደው ልንገርህ፣ እንዳሁኑ በትክክል ያሰብኩበት ጊዜ ትዝ አይለኝም። እሺ የኔ ቆንጆ ስትቆጪ ግን እንደምታምሪ ነገር ይሻካል። ከመተኛታችን በፊት ነው። ከዛ በኋላማ ልታየኝ እንኳን አትፈልግም። ተይ እባክሽ፣ እንደሱማ በጭራሽ እናቴ። አቤል ፋሲል ይወደኛል። አንቺ ግን ጓደኞቹ እየሞከርኩ ነው ደግሞ አልጠላውም። አቤል እባክህ ልለምን፣ በቃ ከህይወት ይወጣልኝ። በጭራሽ ማድረጋች ታውቃለህ እኮ ሲጀመር እንጂ አንተ አትፈልገኝም እኮ። ለአንተ ከባድ አይደለም። ስለዚህ አለማውራት አንችልም ማለት ነው። ይኸውልህ አቤል ድጋሚ አናውራም። ይሄ የመጨረሻችን ነው። እሺ ሰሚያልሽ? ይህንን በርከፍተሽ ወጣሽ ቀን ግን እማን ነገር ይፈጠርሽ ነው። ምን ልትሆን ለፋሲል ነው